ፍቅር ይዞኛል። ፕራንክ አይደለም ግን ፈተና አለብን እና ሰሞኑን በቃ ማጥናት እንዳልቻልኩኝ ሁለታችሁም ታውቃላችሁ። ማን ነው ማቲያስ? አሁን ቆይ ከዩኒቨርሲቲ የመጣሽው ጉዳይ ለዚህ ነው? አዎ ይሄን ልነግራችሁ ነው። ክላስ መማር አልቻልኩኝ። እዚህ ሳምንት ካላሳወቃችሁ እኔ ራሴን የሆነ ነገር ነው ማደርገው። ሰላም ሰላም፣ ውዴ ጁኒየር ቲቪ ቤተሰቦች እንዴት ናችሁ? እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እኛ በጣም ደህና ነን እና ዛሬ እንግዲህ በአንድ ቪዲዮ መተናል። እሺ ምንድነው ቪዲዮ? ምን አንቺ ብትናገር አይሻልም? የቤቲ እህት ሽኔ ልናገር ነው እንጂ ትናገራለሽ። የቤቲ እህት ኤማንዳ ማለት ነው። ኤማንዳ ማለት የሆነ ጊዜ ላይ ቤቲን ፕራንክ ያደረግናት ተመካክረን እሷ ከዩኒቨርሲቲ መጣ ቤቲ ፕራንክ አድርገናታል እኔና የሷ እህት ሆነን ማለት ነው። እና ሪርሶን ያስታውሳችኋታል ብዬ አስባለሁ። እና እሷ ልጅ ዛሬ ለምን እንደሆነ ባናቅም አንገብግባ አስቸኩላ አጣርፋ ቀጥራናለች። ለምን እንደሆነ አብረን እንድንመለከት ነው። እኛም ሬዲዮ ነን እየጠበቅናት ያለ ነው። እና የሆነ እኔ ካወራሯ የሆነ ነገር ያለ ያህል ይሰማኛል። እኔ እንጃ እንግዲህ እኔም ቀጥታ ከዛ ከዩኒቨርሲቲ ነው የምትመጣው። ለምንድነው ምናምን ስላት ስመጣ እነግርሻለሁ ብቻ ተዘጋጅታችሁ ጠብቁኝ ምናምን ያለች። አላቅም እንግዲህ ምን እንደሆነ እኔ እንጃ። እንግዲህ ከኔ ይልቅ ደግሞ ለሷ ትቀርባለች። በእርግጥ የሷን ባህሪ እሷ ታውቃለች። ግን ደግሞ ይመስለኛል እኔንም አዋርታኛለች በስልክ እና ያው ጥሩ ነገር ያለ አይመስለኝም እንደተፈጠረ እኔ እንጃ። ኦልሞስት ደርሳለች አይደለ ብለሻለች አይደለ? ደውላላታለች። ባለፈው ስለመጣች ቤቱንም ታውቋለች አይደለ? አሁን መቃ ተቀባይ ያስፈልጋትም ታውቋለች። እመጣለሁ ብላለች። ስለዚህ እሷን ነው የምንጠብቀው። ከመጣች በኋላ ምን እንደገጠማት ማለት ምን ልነግረን እንደፈለገች አብረን የምንሰማ ይሆናል። እስከ መጨረሻው ተከታተሉን፣ አብራችሁን ቆዩ። ሰብስክራይብ አድርጉ እና ፋሚሊዎቻችን ጥሩ ይቅጠማችሁ በሉን። አው እስቲ ምን እንደሆነ እኔ ለነገሩ እኔ ዝም ብዬ ሳሽቃብጥ ነው እንጂ እኮ እህትነቷ ለሷ ነው። እና ቢሆንስ? አይ ያው በጣም አሽቃብጥ። ጓደኝነቱ ደግሞ ላንተ ነው። ያዥ እስቲ ጓደኛ አይደል? አንድ ፕራንክ ነው የሰራ ነው እንጂ ያን ያህል ጓደኛ የሚባል አይነት ነገር አይደል። አይ ተመሳጥራችኋል። ዞሮ ዞሮ በጣም ነው እንዴ የተመሳጠራችሁት? እና እስቲ ማን ነው? ቆይ ማለት እህትሽ አይደለችማ? የሆነ ኤክስቼንጅ ነገር ነው። ከዝን እህት ይባላል እንዴ? እንደ ቅርበትሽ ይወሰናል እንጂ ከዝን እህት ማለት የእናትና ያባል ልጅ ነው እንዴ? ግዴታ ተዛሙናል። አዎ እናንተ ሰፈር ነው እንዴ? እካ ከይሽ ስልኬን ዘን ሶነች። አዎ ምን ልክፈትልሽ እንዴ? እቺ ልጅ አቅም የላት። እስቲ ለዚህች ነው እንዴ ሪምት እና ፋሚሊ ምን እንደሚፈጠር አብረን እናያለን። እስከ መጨረሻው ተከታተሉን። እኔም ያው ባያገባኝም ባይባልም ያን ያህል ባያገባኝም ምን እንደምትል ለመስማት ቸኩያለሁ። ያው ሁለታችንንም ስለቀጠረችን ማለት ነው። ምን አይነት ነገር ልትል እንደምችል እኔ እንጃ፣ ልገምት አልቻልኩም። አሰላሰልን ጧት ደወለች ልጅቷ። ዛሬ እመጣለሁ የምናወራው ነገር አለ ቤት ጠብቁኝ ምናምን ነገር አለች። እና ፋሚሊ በዚህም በዛም ጥሩ ነገር እንደምትነግረን ተስፋ አደርጋለሁ። ሁኔታዋ ትንሽ ግራ ቢያጋባም ያው ብቻ አላቅም የሚፈጠሩን። እስቲ እስከ መጨረሻው አብራችሁን ሁኑ። ሰብስክራይብ እያደረጋችሁ ያው እየሰራን ነው ለእናንተ ቀን በቀን ቪዲዮ ለመልቀቅ ወስነናል። ግን ያው የሚያውሱ ሰብስክራይባችን ያልሆነ ሰው ነው ሰብስክራይብ እያደረጋችሁ አለሽ ፒስ ነው። ዩኒቨርሲቲ ያከሳል ሲባል ነው የምሰማው እንጂ ወፋፈረሽ ተመቻት ምናምን ነገር በሰላም ምንድን ነው እንደዚህ መጥፋቱን ተይውና ማቻኮሉ ምንድን ነው? የሆነ ነገር ልነግራችሁ ነው ግን ካሜራው ቢጠፋ ደስ ይለኛል። ችግር ኖርማል ነው። ፋሚሊዎቻችን ናችሁ። የሚደብርሽ አይነት ከሆነ እሺ ይጥፋ። አይ ያው ፋሚሊ ናቸው። ምንም ስልሽ ፕራይቬሲ የሆነ ነገር ስለማወራችሁ ችግር የለም። ነገር በቃ ንገሪኝ ነው። ምን ችግር አለ? የማይፖስት ከሆነ ፖስቱ። ኧረ ችግር የለውም። እንደዚህ የሚያባብል ነገር የለም። ምን ተፈጥሮ ነው? እስቲ ንገሪኝ። እሷን እንደ እዛ እስከሚያመጣ ተባረክሽ ነኝ። ኧረ እና ክላስ መማር አልቻልኩኝም። ለምን? ማንበብ አልቻልኩም። ኢቭን ጮክ በይ እየተሰማኝ አይደለም። እኔ እኮ የምትለው ጮክ በይ እስቲ የምር እየተሰማኝ አይደለም። ክላስ መማር አልቻልኩኝም።
ለምን ይሄን ሁሉ ፈተና አለብን እና ሰሞኑን በቃ ማጥናት ሁሉ አልቻልኩኝ። ችግር አለን ትምህርት ቤት አይደለም ነገርና ራስ ጨነቀኝ። ምን ተጨራሽ ነው እንዴ? እኔ ተጨነቅኩኝ እኮ እንዴ። ምንድነው? ፍቅር ይዞኛል። ፕራንክ ነው? ፕራንክ አይደለም። እየቀለድኩ አይደለም። ፍቅር ይዞኛል። የት ትምህርት ቤት ነው? ይሁን ጥሩ ነበር እና ታውቂዋለሽ? ታውቁታላችሁ? እኛም እናውቀዋለን። እኔም አውቀዋለሁ። ሁለታችሁም ታውቁታላችሁ። ማን ነው? ማቲያስ። ማቲያስ ማን ነው? ይሄኛ ጓደኛ አጭሩ? የምርሽ ነው? የምሬን ነው። ቀልድ አይደለም። ቀልድ አይደለም። እርግጠኛ ነሽ እንዴ? እንዴት ከመጀመሪያ ታወራላችሁ ማለት ምንድነው? እንዴት እዚህ የመጣሽ ጊዜ ነው ያገኘሽው? በእኛ ምክንያት እና ከዛ በኋላ ማውራት ጀምረን ነበረ እሱ ጋር እና ነግረሽዋል? አልነገርኩትም። ላማክራችሁ ነው የመጣሁት። እንዴ ኧረ አንቺ ትምህርትሽን ነው መማር እኮ ያለብሽ። እኔ እንዴት ነው እንደዚህ? ሲቀጥል ደግሞ ከማቲያስ እንዴት ያዘሽ? ማለት ማቲያስ ደግሞ ያው ስልሽ እንዴት ልበልሽ፣ በደንብ ትተዋወቃላችሁ ነው ወይስ እንዲህ ዝም ብሎ ነው ፍቅር ከመሬት ተነስቶ ይዛል ማለት? የሙን እንጃ። እኔ አሁን ያው ይሆንሻል። እርግጠኛ ነሽ አንቺ? እሺ ቢልሽ እንኳን እንዴ ማለት አሁን እንዴ ትምህርትሽን እኮ ማተኮር ያለብሽ እኮ ትምህርትሽ ላይ ነው። ጭራሽ ፈተና አለ ምናምን እያልሽ እንደዚህ እንዴ። አሁን ቆይ ከዩኒቨርሲቲ የመጣሽው ጉዳይ ለዚህ ነው? አዎ ይሄን ልነግራችሁ ነው። ክላስ መማር አልቻልኩኝም። ከማቲያስ ፍቅር ይዞኛል ብለሽ ልትነግሪኝ ነው የመጣሽው? ከዛ ድረስ አዎ በስልክ አይሻልም ነበር እንዴ ታዲያ? ለምን ትመጣለች እንዴ? ትምህርት ትታ እንዴት ትመጣለች? ሲጀመርስ እንዴ ያማል አንተ። የሆነ ቀላል ትምህርት እኮ አይደለም እኮ እየተማረች ያለችው አይደል እንዴ? እየተረበሸች ከሆነ ያው እዛ ማንም የሚረዳ ሰው ስለሌለ ለማውራት ነው የመጣችው። በእርግጥ ግን ደግሞ ልክ እኔ አላውቅም። እሺ እንጂ ልክ ይሆንሽ አይመስለኝም። እኔ እንጂ አሁን እኔ እንግዲህ ከሱ ቅርበቴ ከጓደኝነት አንፃር ማለት ነው የሆነ የራሱ ላይፍ እንዳለው አውቃለሁ በትንሹም ቢሆን። ገባሽ አይደለ? ያው ስነግርሽ ይደብርሽ ይችላል እኮ ግን ደግሞ እኔ የማውቀው ጉዳይ ስላለ አልመክርሽም። የሆነ መለወጥና ማስተካከል የሚችል ነገር ካለ አስተካኪ እንጂ ትምህርትሽን ነው እንትን ማለት ያለብሽ። ምንም ሲቀጥል ደግሞ እንዴት እንደዚህ በዚህ ፍጥነት እንዴት እንደዚህ ልታወሩ ቻላችሁ? እንዴት አንቺ ጋር እንደዚህ ሊፈጠር ቻለ? ሲቀጥል ደግሞ እንዴት ትምህርትሽን ወደ ጎን ትተሽ ሀሳብሽን ሙሉ እዚህ ላይ ታደርጊያለሽ? ማለት ምንድን ነው ሀሳብሽ? እኔ አሁን ምንም ሀሳቤን የምቀይረው ነገር የለም። ግን ያው ላማከራችሁ እስከመጣው ድረስ የሆነ ነገር በሉኝ ነው። ሀሳቤን አልቀይርም። እንዴት ማለት ነው? ልክ አይደለሽም እያልንሽ እኮ ነው ማለት። እኛ አሁን እሷ እንደ እህት እኔ እንደ ወንድም እና እንደ ጓደኛ ስነግርሽ ልክ አይደለም ያለሽበት መንገድ። ያው እንግዲህ ተመርጦ አይደለም የሚፈቀረው። በእርግጥ ግን ደግሞ እንጃ ከእሱ ጋር ይሆናል ብዬ የማስበው ነገር አይደለም። እንደዚህ እንዲደበረሽ እኮ አይደለም። ያው ግልጹን እንንገርሽ ብዬ ስልሽ ላይክ አሁን የውሸት እንደዚህ ነው ከምንልሽ ማቲያስ ማለት እንዴ ላይፍ አለው እኮ እንዴት ስልሽ እኔ አላውቅም። እንዴት እንዳዋራሹላ አላውቅም። ወይ ራሱንም ማግኘት ነው ብናናግረውስ እሱን ራሱ ፈቃደኛ ነው ወይ ነው እኔ አላውቅም። ስልሽ ላይክ እኔ ግራ ገባኝ እኮ ነው። ዝም ብለን ጠርተናውና ብለን እንደዚህ ከመና ብናረገው ለሱም ይደብረዋል። የሆነ ሌላ ነገር ይመስላል። እንደዚህ እኮ እንዲደበረሽ ምናምን አይደለም የነገርሽ። ወይ አውሩበትና አሳውቁኝ። ምንድነው አሁን በእኛ ግፊት የሚቀየር ነገር እኮ የለም። ከቻልሽ አንቺ ሀሳብሽን መቀየር አይመስልሽም? እንደዚህ ማይሆን ነገር ስለሆነ እያልሽ ያለሽው ሲጀመር አይሆንም እንዴ? እንዴት አስበሽው ነው? እኔ ያረግራ አጋባሽኝ እኮ እኔን ራሱ እንዴ። አሁን እሱ ይሆነኛል ብለሽ ታስቢያለሽ አንቺ?
ይሆነኛል ብዬ ስላሰብኩ ነው ከግቢ ድረስ የመጣሁት። እኔ እኮ ያስገረመኝ የታውቀሽው ነው። እኔ እኮ ስለ ማቲያስ ብዙ ማታውቂው ነገር እኮ አለ። ኧረ እኔ አንተ በእናትህ ኧረ አንድ በላት። እኔ ምን ልበለ ቤቲ፣ እንግዲህ ከዚህ በላይ ምን ልላት እችላለሁ? በቃ ያው እኔ አሁን እውነቱን ስነግርሽ እኔ እሺ የሚል አይመስለኝም። በቃ እኔ እንጃ እንዴ አንቺ ቆይ እንዴት ለምን እንደምታወሩስ አልነገርሽኝም ለኔ? እርግጠኛ እስከሆነበት ድረስ ልንገርሽ። ኧረ በእናትሽ መጥፎ ነው እንደዚህ ነገር። እኔ እንዴት ነው ማስረዳሽ? በእናትሽ ትምህርት ነው የሚቀድመው መጀመሪያ። በቃ ትምህርትሽን እንትን አትይም እንዴ? ሲቀጥል ደግሞ ለማታውቂው ሰው በደንብ ዲፕ ለማታውቂው ሰው እንደዚህ መሆን አለብሽ ብዬ አላስብም። ላይክ ትምህርትሽን እስከመተው ድረስ እኔ ይኸውልሽ የሚሆን አይደለም። በቃ ከማቲያስ ጋር እንደዚህ ነገር ማሰብሽ እኮ እኔ እኮ በቃ አሁን ይሄ ኤሙ ይሆናል ብዬ አላስብም። ልታማክሩኝ አይደለም የመጣሁት፣ መፍትሄ እንድትሰጡኝ ነው። ምን መፍትሄ እንስጥሽ? አይሆንማ በቃ በቃ በዚህ ሳምንት ካላሳወቃችሁኝ እኔ ራሴን የሆነ ነገር ነው የማደርገው። ምን ማለት ነው? እንዴት እንደዚህ ታያለሽ አንቺ? እኮ እንድታማክሩኝ ነው የመጣሁት እኔ እኮ እና ታዲያ ራሴን ነገር አይደለም አሁን ለሱ ለወንድ ልጅ ብለሽ ነው እንደዚህ የምታደርጊው እኮ። በቃ በዚህ ሳምንት አሳውቁኝ እና በደንብ ለማታውቂው ሰው ነው ጭራሽ እንደዚህ ይሆንሽ እኛን ነው የምትናገሪ እንዴ? ኧረ አንተ ያማታል እንዴ? ራሴን ነገር አደርጋለሁ እና ሲጀምር ከዚህ ቤት አትወጪም አትሄጂም። ትምህርቱንም ማቆም አይደለም የምትፈልጊው? አሁን በዚህ ሳምንት አሳውቁኝ። ምንም በለው እሺ። እኔ አሁን ቆይ ሄደን እሺ ምንም በለው እሺ። አሁንም እንትን እንድትመክረኝ አይደለም እኔ እየመከርኩሽ እኮ አይደለም ማለት እሺ። ምን እንደምንለው ነገር ወደሃለች እሺ በላት ልበለው እሺ። ምን እንድንል እሺ ምን እንድልሽ ነው? እኔ ግራ ገባኝ እኮ ቤቲ። ምንድን ነው እሺ ማለት ያለብኝ? እኔ ምን አውቃለሁ? እኔ እኮ ግራ ገባኝ። እኔ እኮ ተጨነቅኩኝ እንዴ እኮ ራሴን ነገር አለ ራሴን እንትን እላለሁ ምናምን እንዴ። እሱ ቼክ ላይ ያደርግሽም እኮ ይችላል እኮ እንዴ። እኔ አላውቅም ብቻ ምን እንደሚፈጠር ብቻ ግን አንቺ ካጠገቧ አትራቂ ቤቲ። እሺ ችግር የለውም። ከዚህ አትወጣም ሲጀምር በቃ ክላሱም ለትንሽ ጊዜ ብሬክ ታርገውና እዛም ሆነሽ እየተማርሽ ስላልሆነ ደህና ስትሆን ትቀመጫለሽ። ደህና ስትሆን ትቀጥል እንጂ እንደዚህ ራሴን የሆነ ነገር አደርጋለሁ ምናምን እያለች ለእኔ ራሱ ሰቀቀን ነው። በቃ ቤቲ ጋር ሄዳ እንዲሆነች ወይ ደግሞ ቤቲ ጋር ሄዳ አውቃው ነው በእነሱ አውቀሹ ነው እንደዚህ ሆነች ሊባልም የሚችለው። እኔ ደግሞ ያንን ስም አልፈልገውም። ያላቅም ብቻ ምን እንደሆነ በቃ በዚህ ሳምንት አሳውቁኝ። ምንድን ነው የምናሳውቅሽ? ሂጂ አወረ ቤቲ። ምንድን ነው የማወራ? አወራት በቃ ሂጂና ቢያንስ አረጋጊያት። እንግዲህ ፋሚሊ እኔ አላቅም ምን እየተፈጠረ እንደሆነ። እኔ አሁን ሄጄ የሰው ህይወት ላይ እሺ በላት የቤቲ እህት ስለሆነች እሺ በላት ወይ ደግሞ እሷ ራሷን የሆነ ነገር እንዳታረግ እንደዚህ አድርገ ብዬ እሱንም ልጫነው አልችልም። የማይመስል ነገር ነው ምክንያቱም እና እኔ እንጃ ብቻ እንዴት እንደሆነ እኔ አላቅም። ልጅቷ እንደዚህ ከፍቷት ምናምን ነገር እንደዚህ ደብሯት መታ ከዛ ድረስ መታ እንደዚህ ነግራን መፍትሄ ካልፈለግን ደግሞ እኛ ጥሩ ስለማይመጣ ያለችውንም ስለሰማችሁ ምን ብቻ እኔ እንጃ አላቅም። ጥሩ ሁኔታ ላይ አይደለችም ልጅቷ። ትምህርቷን እስከማቋረጥ ድረስ ከደረሰች እንዲህ በራሷ ላይ እስከመወሰን ከደረሰች ቀጣይ ላይ እንደምታደርግ ስለማናቅ ማቲያስን እናናግረውና የሱን መልስ ይዘን እንቀርባለን። ለእናንተም እናሳውቃለን፣ ለእሷም በኩል ሰዓት እንነግራችኋለን። ብቻ ስለተከታተላችሁን በጣም ነው የምናመሰግነው። ፋሚሊ ይመቻችሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ። ቻው።